እንደ ማንኛውም ሰው ቻትጂፒቲን ስጠቀም ነበር። ነገር ግን ላለፉት ወራት ክላውድን ከተጠቀምኩኝ በኋላ በጣም ብዙ ነገሮች እንዳመለጥኩኝ ተረድቻለሁ። ዛሬ በዚህ ቪዲዮ እንዴት ክላውድን ኢትዮጵያ ውስጥ ሆናችሁ አክሰስ እንደምታደርጉ አሳያችኋለሁ። እናም አንዳንድ ነገሮችን የሞከረን አብረን በፍሪ ቨርዥኑ እናያለን ማለት ነው። እና በዚህ ቪዲዮ መጨረሻ ላይ እንዴት ክላውድ ከቻትጂፒቲ እንደሚበልጥ እንዲሁም ያሉትን ፊቸሮችን አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እኔ ክሮምን ስለምጠቀም ክሮም ላይ ገብቼ ሰርች አደርጋለሁ እና እዚህ ጋር ይኸውና መጥቶልኛል። cloud.ai የምትለዋቺ ነክታችሁ ትገባላችሁ። ከፈለጋችሁ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። ነገር ግን በዚሁ ክሮም ላይ መጠቀም ስለምትችሉት ለአሁኑ አስፈላጊ አይደለም። ከዛን ኮንቲኒው ዊዝ ጎግል የምትለውን በመንካት በጎግላችን እንከፍታለን ማለት ነው። ስልካችሁ ላይ ያለውን አንዱን የጎግል አካውንት ትመርጣላችሁ። አካውንታችን ተከፍቷል። እዚህ ጋር ያሉትን ነገሮች ማርክ ታደርጋላችሁ እና ክሬት አካውንት። እዚህ ጋር የትውልድ ቀናችሁን ምናምን ታስገባላችሁ። የተወለዳችሁበትን ዓመተ ምህረትና ቀን ካስገባችሁ በኋላ ትራያሉን ያስመርጣል። ፍሪ ትራያል አለ። ከዛ በተጨማሪ ፕሮ አለ፣ እንዲሁም ማክስ ፕላን አለ። እኛ ለአሁኑ በፍሪው እንቀጥላለን። እዚህ ጋችን ስኪፕ ማለት ትችላላችሁ። ከዛን ይህንንም ኮንቲኒው በማለት ትጨርሳላችሁ ማለት ነው። እዚህ ጋር ኤአዩ ማን ብሎ እንድጠራችሁ ትፈልጋላችሁ ነው። እዚህ ጋር የፈለጋችሁትን ስም ትሰጡታላችሁ። እዚህ ጋር ያሉትን ነገሮች ስኪፕ ብላችሁ ማለት ትችላላችሁ። ከዛን እንደምትመለከቱት በዚህ መልኩ ተከፍቷል ማለት ነው። ይኸው ቻት ቦቱ ተከፍቷል። በፍሪ ቨርዥኑ መጠቀም የምትችሉት ቻት ቦቱ ላይ ያሉ ፊቸሮችን ነው። እዚህ ጋር ሶኔት 4.6 ይባላል የሞዴሉ ስም። ይሄኛው የሶኔት ምርጡ እና ሌተስት የሆነ ሞዴላቸው ነው። 4.6 ከሱ ስማርት የሆኑ ፊቸሮች አሉ፣ ግን እነሱ ፕሮ ፕላኑ ላይ ነው ያሉት። ኦፐስ 4.7 እንዲሁም ኦፐስ 4.6 ሌሎች የኦፐስ ሞዴሎች በፕሮ ላይ ያሉት። ለኛ አሁን ላይ ሶኔት 4.6 በጣም አሪፍ ነው እና ለዴሊ ታስኮች በጣም የሚሆን ነው እና ከበድ ያሉ ጥያቄዎች እና ስራዎች ካላችሁ አዳፕቲቭ ቲንኪንግ ላይ አድርጋችሁ እሱን ኦን አድርጋችሁ ብትጠቀሙ የተሻለ ነገር ማግኘት ትችላላችሁ። ሌላ ከዛ በተጨማሪ ደግሞ የአውዲዮ ፊቸር አለ። ፋይል አድ ማድረግ ትችላላችሁ፣ ፎቶ አድ ማድረግ ትችላላችሁ። እሱ ላይ ተመስርታችሁ ጥያቄያችሁን መጠየቅ ትችላላችሁ። ይህኛው ፊቸር አለ ቻትጂፒቲ ላይም አለ እና በፕሮጀክትም መልኩ ስራችሁ መስራት ትችላላችሁ። አንድ ስፔሲፊክ የሆነ ፕሮጀክትን ለብቻ በአንድ ፕሮጀክት ፎልደር ውስጥ እዛው ቻት ማድረግ ትችላላችሁ፣ ጥያቄያችሁን መጠየቅ ትችላላችሁ። አዲስ ነው ብዬ ማስበው ለእናንተ ስኪል የምትለው ፊቸር ናት። እዚህ ላይ አዳዲስ ስኪሎችን ክሬት ማድረግ ትችላላችሁ። ስኪል ማለት ምንድን ነው? ኤአዩ በአንድ ነገር ላይ ማስተር ያደረገ ነው ማለት ነው። ስኪሉን ተጠቅሞ የሆነ ነገር ሲሰራላችሁ ማስተር የሆነ ነገር ነው የሚሰራላችሁ። ማለትም ለምሳሌ አንድ ስኪል ክሬት ያደረገን አሳያችኋለሁ ካልሆነ እና እንድትረዱት ማለት ነው። ከዛ በተጨማሪ ኮኔክት ማድረግ ትችላላችሁ ከተለያዩ እንትኖች ጋር። አድ ኮኔክተር የሚለው ስለብታችሁ እኚህም ፊቸሮች በስልክ ስለማይመች ፒሲ ላይ ሆኜ አሳያችኋለሁ። ፕለጊን የሚባል ነገሮች አሉ። ስኪል እና ኮኔክተሮችን በፒሲ ላይ አሳያችኋለሁ ማለት ነው። እሺ ይሄኛው የኔ ዋና አካውንቴ ነው እና ያኛው ዝም ብዬ ለእናንተ አከፋፈቱን ለማሳየት ነው እንትን ያልኩት። ኮኔክተሮች እና ስኪሎች እንዲሁም ፕለጊኖችን እዚህ ላይ አሳያችኋለሁ። ሰፋ ሰረሚል ስክሪኑ እዚህ
በግራ በኩል ትመጡና እችኛዋን ትነካላችሁ። እዚህ ጋር ኒው ቻት አለ፣ ሰርች አለ፣ ቻት ፕሮጀክት ኮድ አለ። ክላውድ ኮድ ለእናንተ አይመጣም ፍሪ ቨርዥኑ ላይ። ፕሮ ቨርዥን ወይንም ከዛ በላይ ካልሆናችሁ በስተቀር ለአሁኑ አያስፈልገንም። ግን ስለዚህም ቪዲዮ እንሰራላችሁ የምፈልጉ ከሆነ በቀጣይ ቪዲዮ ሰራላችኋለሁ። እዚች ጋር ከስተማይዝ የምትለዋ ትገባላችሁ። ይሄኛው እናንተ ጋር ይመጣላችኋል። እዚህ ጋር እንደምትመለከቱት ስኪል እና ኮኔክተር የሚል አለ። መጀመሪያ ስኪል ውስጥ ገብተን እኔ የከፈትኳቸውን ስኪሎች አሉ እዚህ ጋር ማለት ነው። የተለያዩ ስኪሎች አሉ። ኮኔክተር ላይ ስንመጣ እዚህ ጋር ሌሎች አፕሊኬሽኖች ኮኔክት ማድረግ ትችላላችሁ ከክላውድ ጋር። ለምሳሌ ጂሜል አለ፣ ጎግል ካላንደር አለ፣ ጎግል ድራይቭ አለ እና ሌሎችም ብዙ አፕሊኬሽኖች አሉ ወይንም ሌላ ሶፍትዌሮች አሉ እናንተ ኮኔክት ማድረግ የምትችሉት። እነሱ ጋር ኮኔክት በማድረግ የተሻለ ነገር መስራት ትችላላችሁ። እኔ አሁን እዚህ ጋር ሶስቱን ኮኔክት አደረኳቸው። እነዚህ ሶስቱን ነው። ከዚህ በተጨማሪ ደግሞ አርቲፋክት የሚባል ነገር አለ። እዚች ጋር ሞር ላይ ስትመጡ ይሄው አርቲፋክት ትላለች። እዚህ ጋር የተለያዩ ክሬት የተደረጉ አፕሊኬሽኖች አሉ። ከዛ በተጨማሪ ደግሞ እናንተ ራሳችሁ እነዚህን አፕሊኬሽኖች ወይንም ጌሞች አሉ፣ የተለያዩ የጀነራል ናውሌጅ አርቲፋክቶች አሉ። የራሳችሁን ክሬት ማድረግ ትችላላችሁ። እንዲሁም ከዚህ በፊት ሰዎች የሰሯቸው አሉ። እዚህ ጋር ፕሮፋይላችሁን በመንካት ሴቲንግ ውስጥ ትገባላችሁ። ከዛን እዚህ ጋር ሴቲንጉ ይመጣል። ኮኔክተር ላይ ስትመጡ እዚህ ጋር ይሆንና እኔ ኮኔክት አደረኳቸው። እዚህ ጋር በመምጣት ብሮዝ ኮኔክተር ብላችሁ ሌሎችን ኮኔክተሮች መፈለግ ትችላላችሁ ማለት ነው። ብዙ አይነት ኮኔክተሮች አሉ። ስፖቲፋይ ጭምራለም የተለያዩ አይነት ኮኔክተሮች አሉ። ፊግማም በጣም ብዙ ናቸው። ኖሽንም አለ። ከነዚህ ውስጥ የፈለጋችሁትን ለእናንተ ስራ የሚሆነውን ኮኔክት አድርጋችሁ መስራት ትችላላችሁ። ሌላኛው ፕለጊን ነው። ፕለጊን በጣም ብዙ አይነት ፕለጊን አሉ ክሬት የተደረጉ ፕለጊኖች። ለምሳሌ ፕሮዳክቲቪቲ፣ ኢንተርፕራይዝ፣ ሰርች፣ የተለያዩ አይነት ሴልስ፣ ፋይናንስ፣ ዳታ ማርኬቲንግ፣ ኮንታክት፣ ከስተመር ሰፖርት፣ የተለያዩ አይነት ፕሮዳክት ማናጅመንት፣ የተለያዩ አይነት ፕለጊኖች አሉ። እነዚህ ፕለጊኖችን ኢንስቶል በማድረግ መጠቀም ትችላላችሁ እና በጣም ኤአዩም በጣም የሚረዱ ነገሮች ናቸው። የተለያዩ ስኪሎች በላቸው ላይ አሉ እና እነዚህ ፕለጊኖች ኢንስቶል በማድረግ መጠቀም ትችላላችሁ። እሺ አሁን ለቻት ጂፒቲም ለክላውድም ተመሳሳይ ቀለል ያለች ፕሮምፕት እንሰጣለን። የትኛው የተሻለ እንደሚመልስና እናያለን ማለት ነው። የተሻለ ፕሮምፕት እንዴት መጻፍ እንደምትችሉ እንዳሳያችሁ የምትፈልጉ ከሆነ በቀጣይ ቪዲዮ ኮመንት ላይ ያሳውቁኝ። ይሄኛው ግን በጣም ቀለል ያለች ፕሮምፕት ናት እና መጀመሪያ እስቲ ቻት ጂፒቲ ላይ ይሄን ፕሮምፕት አስገብተን እናያለን ማለት ነው። ፕሮምፕቱ ምንድነው የሚለው? I am a student in Ethiopia. Explain how inflation affect my daily life and give me 3 practical things I can do right now to protect my money, but it have too easy to understand. እኔ ኢትዮጵያ ውስጥ የሚገኝ አንድ ተማሪ ነኝ። እንዴት ኢንፍሌሽን በቀን ተዕለት ህይወቴ ላይ አፌክት እንደሚያደርግ እንዲሁም 3 ፕራክቲካል የሆኑ አሁን ልተገብራቸው የሚችሉ ነገሮች ስጠኝ። ገንዘቤን ለመጠበቅ እንዲሁም ገንዘቤን ከኢንፍሌሽን ለመጠበቅ የሚጠቅሙኝ 3 ፕራክቲካል የሆኑ ነገሮችን ከዛ በተጨማሪ ደግሞ ለመረዳት ቀላል የሆነ ስጠኝ ብዬ ነው ምልክለት ማለት ነው። እንደምትመለከቱት ቻት ጂፒቲ መልሱን እየሰጠኝ ነው ማለት ነው። መልሱን ማንበብ ከምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ የሁለቱንም መልሶች እንዲሁም ፕሮምፕቱን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። በዚህ መልኩ ቻት ጂፒቲ መልሱን ሰጥቶኛል ማለት ነው። 4 ነገሮችን ተማሪ ጋር ተያይዞ እንትን ሊሉ የሚችሉት 4 ነገር ብሎ ፉድ፣ ትራንስፖርት እንዲሁም ስኩል ማቴሪያሎች እና
የቆጠባችሁ ገንዘብ ቫልዩን ማጣት ብሎ ዘርዝሮ ከዛን 3 ስቴፖችንም ከስር አስቀምጧል ማለት ነው። አሁን ደግሞ ክላውድ ላይ በመሄድ ይህን ጥያቄ ራሱን መልሼ ጠይቀዋለሁ ማለት ነው። ይህኛው አካውንት ቅድም የከፈትኩት አካውንት ነው፣ ፍሪ ፕላን ነው እና ምንም ቻት አላረኩበትም ማለት ነው። እዚህ ጋር እንደምትመለከቱት ምንም ሪሰንት ቻት የለኝም እና እዚህ ጋር መልሰን ፕሮንቱን እናስገባለን ማለት ነው። ይኸው ቅድም የተመለከታችሁት ራሱ ፕሮምፕት ነው። እዚህ ጋር ለምሳሌ ደስ የሚል ነገር ተናግሯል። ለማስረዳት ብሎ እንጀራን ሁሉ ጠቅሶ እንጀራ 5 ብር ዛሬ ቢሆን እያለ ኔክስቸር እያለ ለማስረዳት እየሞከረ ነው እና ከዛ በተጨማሪ ቅድም ቻትጂፒቲ የተሰጠውን 4 ነገሮችን እዚህ ጋር አስቀምጧል። ፉድ፣ ትራንስፖርት እና ሴቪንግ እንዲሁም ስኩል ማቴሪያሎችን ማለት ነው። ከዛ በተጨማሪ 3 ሲምፕል ቲንግ ብሎ 3 ነገሮች አስቀምጧል ማለት ነው። እሺ ሌላ ምሳሌ እንያ። ይሄኛው ሌላ ፕሮምፕት ነው እና ይሄን ፕሮምፕት ለቻትጂፒቲ መጀመሪያ ሰጠዋለሁ። ከዛን ይሄን ፕሮምፕት መልሼ ኮፒ አድርጌ ክላውድ ላይ ፔስት አደርገዋለሁ ማለት ነው። በዚህኛው በእርግጠኝነት በጣም ዲፍረንስ ታያላችሁ። ምክንያቱም በእንደዚህ አይነት ነገሮች ላይ ክላውድ በጣም የተሻለ ነው። እርግጠኛ ነኝ በጣም የተሻለ ነገር እንደሚሰጣ ማለት ነው። አሁን ቻትጂፒቲ ጨርሷል ማለት ነው እና ምንድን ነው የጠየቅኩት ኢትዮጵያ ውስጥ ያለውን የሶሻል ሚዲያ እድገት ነው እና የተለያዩ ቁጥራዊ መረጃዎችን እየጠቀሰ እንዲመልስልኝ ነው እና እንዲሁም ኢንተራክቲቭ እንደሆን ነግሬዋለሁ። ማለትም ምላሽ እንዲሰጠኝ ቻርቶቹ ምናምን ሰነካቸው ምላሽ እንዲሰጡኝ ማለት ነው። ነገር ግን ቻትጂፒቲ እንደዚህ አይነት ነገር ላይ ምንም ጎበዝ አይደለም። በእርግጠኝነት እንደጠየቅኩት ምንም አልሰጠኝም ማለት ነው። መረጃው ትክክል ሊሆን ይችላል፣ ግን ለመረዳት ቀላል አይደለም። እንዲሁም እኔ የጠየቅኩትን ነገር እንዳስረዳሁት አላደራጀልኝም ማለት ነው። ይህንን ፕሮምፕት መልሼ ደግሞ ክላውድ ላይ ፔስት አደርገዋለሁ ማለት ነው እና ክላውድ የሚሰጠኝ መልስ አብረን እናያለን ማለት ነው። አሁን ክላውድ ላይ መተናል። ራሱን ፕሮምፕት እዚህ ፔስት አድርጌዋለሁ እና ጠይቀዋለሁ ማለት ነው። እንግዲህ ክላውድ እንደዚህ አይነት ነገሮች ላይ እኔ በጣም እርግጠኛ ነኝ በጣም የተሻለ ነው እና አሁን መልሱን አብረን እናያለን ማለት ነው። ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ አበረታቱኝ። ምክንያቱም ይሄ የመጀመሪያ ቪዲዮዬ ነው። እንደዚህ አይነት ቪዲዮዎችን እንዲሁም ከዚህ የተሻሉ ቪዲዮዎችን ከዚህ በኋላ ሰራለሁ። አሁን እንግዲህ እዚህ ጋር የተለያዩ ዌብ ሰርቾችን እያደረገ ነው። ምክንያቱም ሪል ዳታ ወይንም የቅርብ ጊዜ ዳታዎች ኤአይዎች የላቸውም እና የቅርብ ጊዜ ዳታ ደግሞ ለማግኘት ብቸኛው አማራጫቸው ከተለያዩ ዌብሳይቶች ሰርች ማድረግ ነው ማለት ነው። ምክንያቱም ቁጥራዊ መረጃዎችን ጠይቄዋለሁ። ስለዚህ ሪል ዳታ እንዲሁም የቅርብ ጊዜ ዳታዎችን ማገኘው ከተለያዩ ዌብ ሰርቾች ነው ማለት ነው። ክላውድ ትንሽ ጊዜ ይወስዳል፣ ግን የተሻለ ውጤት እንደምሰጥ እርግጠኛ ነኝ። አሁን ዳታዎችን ያመጣልኝ ነው፣ ግን ይቀረዋል እና ዳታዎችን ሰብስቦ እና አደራጅቶ ሲጨርስ የማሳያችሁ ይሆናል ማለት ነው። እሺ አሁን ጨርሷል እና እንደምትመለከቱት ዳታውን አምጥቶልኛል። እንደነገርኩት ኢንተራክቲቭ አድርጎ ነው ያመጣልኝ። በነገራችን ላይ ይሄኛው ግራፍ በጣም ይቀያየራል፣ ምክንያቱም ካቴጎራይዝ አድርጎል በ4 ቦታ ግሮዝ ኦቨር ታይም ነው ይሄኛው እና ሌሎችም አሉ። ፕላትፎርም ብሬክዳውን ብሎ ፕላትፎርም ብሬክዳውን ከሌሎች ፕላትፎርም ጋር እንዲሁም ከፌስቡክ ጋር እና ፕሮጀክሽን ብሎ በተለያዩ ግራፎች ያሳያል ማለት ነው። ምክንያቱም ለመረዳትም እንዲሁም ለሰው ለማስረዳትም ቀላል በሆነ መልኩ ነው ማለት ነው። ምክንያቱም ኢንተራክቲቭ እንዲሆን ነግሬዋለሁ። እንዲሁም በቻርት እና ፕሮጀክሽንም እንዳያሳይ ነግሬው ነበር። እንደምትመለከቱት ክላውድ በዚህ መልኩ አምጥቶል ማለት ነው። እንዲሁም ክላውድ ፓወርፖይንት ጋርም ኢንተግሬት ይሆናል። ክላውድ ከዚህ ከቻት በስተቀር በጣም ብዙ አይነት ፊቸሮች አሉ። ለምሳሌ ክላውድ ኮድ በጣም
ተጠቃሽ ነው። እንዲሁም ክላውድ ኮወርክ የሚባል አለ። በጣም ስራችሁን ሊያግዙ የሚችሉ ቱሎች ናቸው። ስለነሱ በቀጣይ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁን። ቪዲዮውን ከወደዳችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ።